ሰበር ዜና ሰላም ጤና ይስጥልን እንደምን ቆያችሁ እንዴት አላችሁ ይህ ከኤማውስ ሚዲያ ነው ወደ እናንተ አዲስ የሆነ የምስራች ይዤላችሁ መጥቻለሁ እንደሚታወቀው ወንድማችን አገልጋይ ደምረው ነው ከፕሮቴስታንቲዝምነት ወደ ኦርቶዶክሳዊ ተዋሕዶ ወደ ቀደመችው ሃይማኖት ነው ተመልሻለሁ አለ በዛሬው ዕለት የእግዚአብሔር ልጅነትን ነው ተቀብሏል ወደ ቤቱ ተመልሷልና እጅግ በጣም ደስ ብሎናል እነሆ በአንዱ በግ መመለስ በመላእክት ዘንድ ታላቅ ደስታን ይሆናል እንደሚል እኛም ነው ታላቅ ደስታ ተሰምቶናል የጠፋው በግ ነው ወደ ቤቱ ተመልሷልና ነው ለወንድማችንም እንኳን ፈጣሪ ረዳ እንኳን እግዚአብሔር ረዳ እንኳን ወደ ቤቱ መለሰ ወደ መንጋው እንኳን ጨመረ እንላለን እንግዲህ በቤቱ ያጸና ዘንድ እግዚአብሔር በመረቱ በቸርነቱ ይጎብኝ የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን ተራዳኢነት አይለይ በቤቱ ደግሞ አጸንቶ መልካም ፍሬ አፈርተ ብዙዎችን እንግዲህ ከዚህ እንደሚማሩ ተስፋ እናደርጋለን እንግዲህ ወንድማችን እንደሚታወቀው በፕሮቴስታንቲዝም ውስጥ ሆኖ በሶሻል ሚዲያ ላይ በብዙ እናቀዋለን እንሆ ብዙ ጥያቄዎችን እያነሳ ሲጠይቅ የነበርና ገድላት ድርሳናትን አስቀድሞ በነበሩት ጊዜ ብዙ እያነሱ ቤተክርስቲያንን ሲተችባት የነበረበት ጊዜ ነበር ነገር ግን ከጥቂት ጊዜያት ወደዚህ ወንድሞቻችን በሶሻል ሚዲያው ላይ በሰፊ እየሰሩ ነበርና ብዙ ጥያቄዎችን እያቀረበ በነበረበት በሚገባ ተምሮ ቤተክርስቲያናዊ አስተምሯል ቅድስት ቤተክርስቲያናችን ሐዋርያዊ ቅብብሎሻን ይዛ በመምጣቷ ይሄንን ከወንድሞቻችን በሰፊው በመማሩ ወደዚች ወደ እውነታይቱ ወደ ቀደመችይቱ ቤተክርስቲያን ነው ተመልሻለሁ ብሏልና እንኳን ፈጣሪ ረዳን እንላለን በዚህ ያጸና ዘንድ ነው እግዚአብሔር የረዳሁንም በቤቱ ያጽና እንላለን እጅግ በጣም ደስ ብሎናል ነው ለሌሎቻችሁም ነው በብርሃኑ ተመላለሱ እንላለን